ብሩክን ያለበት ሁኔታ ታውቀዋል። የት እንዳለ ማን እንዳገተው ታውቀዋል። ወንድሙ መድብል ሁሉም ነገር ደረሰበት። አንድ ሰው ጋር ደውሎ ያለበት ሁኔታ ሁሉም ነገር ነገረው። ታግቶ እንዳለ እየተሰቃየ እንዳለ ነገረውና ሁሉም ነገር ያስተላልፉበት ብሩን ያስተላልፉበት ሰዎች ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ባለፈው ማህሌት ከዝና ሰክሮ ያለ በአንድ ላይ ተኝተው ነበርና ስተኛ እህቷን ደውላላት ነበርና የት ነሽ? መሽቷል እኮ አትመጭም እንዴ ስትላት፣ አይ እኔ ከማን ጋር እንዳለው ብታውቂ ከዝና ጋር እየጠጣሁ ነኝ፣ አብሬው ነው ማድረው ዛሬ፣ ልጅማ መውለድ አለብኝ ከሱ ስትላት፣ አይ እሱ እንኳን ይደርሳል። አሁንም ልጅ ስሚ፣ እሱ ከተኛ በኋላ ስልኩን አንስተሽ ምን እንዳለው ምን እንደሚሰራ ከማን ጋር እንደሚደዋወል ሁሉም ነገር መረጃ ያዢ አለቻት። ስልኩ ፈትሽው አለቻት እና እሷ ደግሞ እሱ አልነበረም ሀሳቧን ከእሱ ጋር ተኝታ ልጅ ለመውለድ ነበረ ሀሳቧን። ዝና ከተኛ በኋላ ስልኩን ኪስ ውስጥ ነበረ እና ለመውጣት ተቸግራ ነበረ። እየተራገጠ ነበረ ተኝቶ ያለ ማለት ነው። መቼም ጉረኛ ሰው ተኝቶም አያርፍም፣ ይራገጣል። ከዛ ከዛ በኋላ ስልኩን አውጥታ ኮድ አልከፈትም አላት ማለት ነው። ስልኩ ወስዳው ኮድ አልከፈትም አላት እና እሱ ደግሞ ተኝቶ ነበር፣ አልሰማትም ስትወስደው። ተኝቶ ያለ አይኑን ገልጣ በእጇ ኮዱን ልትከፍተው ማለት ነው። አይኑን ገልጣ ኮድን ልትከፍተው ወደ አይኗ አስጠግታው ያለ እሱ ደግሞ ነቃና ምን እያረግሽ ነው? ምን ታረጊያለሽ? እዚህ ገና ስካሩ አለቀቀው ነበር። ምን ታረጊያለሽ እዚህ? ለምንስ መጣሽ? አንተ ራስህ ነህ የመጣኸኝ። እዚህ አብረን እንደር ብለህ ራስህ ነህ ይዘኸኝ የመጣኸኝ። አሁን በል ውጭ ብሎ አንቋሽሾ ሂጂ ውጭ አላት። እንዴ እኔ መሽቷል እኮ እኔ ወዴት ነው የምሄደው አሁን አለችው። ውጪ ምን አቅልሻለሁ ውጭ አላት። እረስ እናተወኝ እዚህ ልደርና ጠዋት ይሄዳለሁ ስትለው ሂጂ መሬት ላይ ተኝ፣ ሂጂ መሬት ላይ ተኝ። እንዴ ብርድ እኮ ነው እንዴት መሬት ላይ እተኛለሁ ስትለው፣ እንዴ ብርድ እኮ ነው እንዴት መሬት ላይ እተኛለሁ? አንተም እዛ ጋር ተኛ እኔም እዛ ጋር እተኛለሁ አለችውና ሂጂ ውጭልኝ ብሎ አንቋሻ አስወጣት። እሷ ደግሞ ወደ እህቷ ሄዳ ወደ ኤፍራታ ሄደች። ኤፍራታ ደግሞ መድበልን ደውሎ የተሰጣትን ስራ በአግባቡ እየሰራች እንዳልሆነች ደውሎ ነግራት ነበር። አይ እኔ ምንም አልነገረችንም፣ እኔ ምን አረግሽ ሲላት፣ ምንም አላረኩም አልናገርም አለችኝ እኮ። ምንድነው ማረገው አለችው። እንዴ ስራሽን በአግባቡ ምን አረግሽ አላት። አልነገረችም ምናምን ስትለው፣ ስራሽን በአግባቡ እየሰራሽ አይደለም፣ በደንብ መስራት አለብሽ አለትና በደንብ መስራት አለብሽ። አይ እሺ ምንድነው ማረገው? ስትመጣ ሁሉም ነገር ጠይቃት፣ ደውልልኝ፣ ስትመጣ ደውልልኝና ሁሉም ነገር ጠይቃት አላት። እሷ ስትገባ ደግሞ እሱ ጋር ደውላ ስልኩን ክፍት አድርጋ ሁሉም ነገር ስጠይቃት ነበረ፣ ስለ ብሩክ ማለት ነው። ስለ ብሩክ ሁሉም ነገር ስትጠይቃት ምንም ልትነግራት አልቻለችም። ብሩክ የት ነው? ጠፍቷል እኮ ምናምን ስትላት፣ አይ ንገረኝ ስላ አልነግርሽም ባክሽ፣ ከባለፈው ተምሬያለሁ፣ ምንም አልነግርሽም። ምንድነው አንቺ እንደዚህ ወሬ ሱስ ሆነብሽ ስትላት፣ አይ እኔ እህትሽ አይደለሁም ንገረኝ፣ ችግር የለውም ስትላት፣ አይ እኔ አልነግርም ከባለፈው ተምሬያለሁ እና ብሩክ ቢሞትስ ድብን ይበል ምን ያርግልኛል? ዝና እኮ ሞገስ ከሞተ ቤቱን በስምሽ አዘርልሻለሁ አለኝ ብሎኛል ስትላት፣ እና አሁን አትነግሪኝም? አይ እኔ አልነግርሽም ባክሽ
አለቻት። ሌላው የቅድስት በጣም አዝናለች ብሩክን በመጥፋቱ። ለምሳሌ ደግሞ ሁሌ እናትሽ ሆናለሁ አለቻት። ሁሌ እናቴ ብለሽ ጠሪኝ፣ እናትሽ እሆናለሁ እስከ መጨረሻ አለቻት። የምርሽ ነው አለቻት። አዎ የምሬ ነው፣ እስከ መጨረሻ እኔ ያለው ከጎንሽ ነኝ እናትሽም ነኝ አለቻት። እና ቅድስት ለምሳሌ ልታመጣት ሄዳ እኮ ነው ዝና ካገኛችሁ ዝና ምንድን ነው እንደዚህ የምትፈሩት? ዝናማ ምንድን ነው? ዝና አትበይ እባክሽ አላት። ዝና አትበይ እባክሽ። ግን ሞገስ ግን ብሩክ ምንም ነገር የለም፣ ስለ ብሩክ ምንም የለም፣ ምንም የለም። ብሩክ ወንድሜ ምንም ከሆነ አንድ ነገር ከሆነ ብዙ ሰው ይሞታል። ወንድሜ ምንም ከሆነ አንድ ነገር ከሆነ ብዙ ሰው ይሞታል። አዎ ስማ ብዙ ሰው ይሞታል። እኔ ግን እሞታለሁ። እኔ ግን ኧረ እኔ እኮ ቤተሰብ አግኝቻለሁ። እኔ እኮ ቤተሰቦቼ አግኝቻለሁ እንዴ የቤተሰቦቼ ሳልነግረውማ ምንም አይሆንም። ምንም መሆን የለበትም ማለት ነው። ሞገስን ደግሞ ለሉላና ለዳጣ ወደ ውጭ አስወጥቶ ምግብ ጋበዛቸው። ከዛ ይህንን የመሰለ መልክ ግን የተረገመ ነው ዝና ይህንን የመሰለ መልክ በቤት ዘግቶ ይቀመጣል ሲላት፣ አንተ ሲያው ነህ ከሱ ምን ትሻላለህ አለችው። አይ እኔ እንኳን ፈርቼ ነው እንጂ እቤት ውስጥ አላስቀምጥሽም ነበር፣ ወስጄ አዝናንሽ ነበረ፣ ግን ፈርቼ ነው አላት። ግን አንድ ነገር ልጠይቅሽ፣ እኔ ልጅ መውለድ እፈልጋለሁ፣ ልጅ እንድንወልድ እፈልጋለሁ አላትና ብንወልድማ ዘር እንተካለና ከአንቺ ዘር መተካት ማለት እኮ መባረክ ነው አላት። መባረክ ነው አላት። ሌላው እና ልጅ እንድትወልድለት ነገራት፣ ጠየቃት። ልጅ መውለድ አለብን አላት ለሉላ ሞገስን። ከአንቺ ዘር መተካት መባረክ ነው፣ ከአንቺ ዘር መተካት ማለት እኮ መባረክ ማለት ነው አላት። እንግዲህ ዘር ሊተኩ ነው ማለት ነው። ሌላው ምሳሌ ቤት ውስጥ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ብሩክን ያለበት ሁኔታ ታውቀዋል፣ የት እንዳለ ማን እንዳገተው ታውቀዋል። ወንድሙ መድብል ሁሉም ነገር ደረሰበት። አንድ ሰው ጋር ደውሎ ያለበት ሁኔታ ሁሉም ነገር ነገረው። ታግቶ እንዳለ እየተሰቃየ እንዳለ ነገረውና ሁሉም ነገር ያስተላልፉበት ብሩን ያስተላልፉበት ሰዎች ላክልኝ ከነ ቀኑና ስልካቸው አለውና እሱ ደግሞ ሁሉም ነገር ከነ ቀኑና ከነ ስልካቸው ላከለት። ስልክለት ሰዎቹ ደግሞ እንዴ ወንድሜ ምን ታደርጋለህ? ከነዚህ ሰዎች ጋር እንዴት ተገናኘ? እንዴትስ እንደዚህ ታደርጋለህ? ብሎ ከፍ ዝቅ ሲል ነበረ። በጣም ተናዶ ጆሮውን ይዞ ሲያብድ ነበረ ማለት ነው። ወንድሜ ሊደርስለት ይገባል ብሎ ኡኡ እያለ ነበረ። ጆሮውን ይዞ ከማን ጋር እንዳለ ማን እንዳገተው ስላወቀ ኃይለኞች ሰዎች ስለሆኑ ያጎቱበት ሰዎች ጆሮውን ይዞ ኡኡር እያለ ነበረ። እንግዲህ ምን እንደሚፈጠር በሚቀጥለው የምናየው ይሆናል። ያስወጣዋል፣ ይደርስ ሁሉም ነገር መድብልን እንደሚያስፈታው እንደሚደርስለት ተስፋ እናደርጋለን። በሚቀጥለው እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሰብስክራይብ በማድረግ ደግሞ ቤተሰብ ሆኑ።